መልቲፕል ስክሎሮሲስ ወይም ደግሞ ኤምኤስ በአጭር አጠራሩ አውቶ ኢሚዩን ዲስኦርደር ነው። የራሳችን ሰውነት ራሳችንን አታክ ሲያደርገው ማለት ነው። ብዙ ጊዜ ቲሹዎቻችንን ነው አታክ የሚያደርገው እና ነርቭ ነው የሚጎዳው። በዚህ ምክንያት ሰዎች ቪዥናቸውን ወይም ደግሞ የማየት አቅማቸውን ሊያጡ ይችላሉ ወይም ደግሞ ሊቀንስ ይችላል። እንዲሁም ደግሞ ዋኪንግ ኮኦርዲኔሽናቸው ሊበላሽ ይችላል። ብዙ ጊዜ ከመስል ጋር የተያያዘ ነው ማለት ነው። የሚጀምረው ከታች ወደ ላይ ነው። ከእግር እየጀመረ ወደ ላይ የሚሄድ አውቶ ኢሚዩን ዲስኦርደር ነው። ማዳን አይቻልም፣ ኪውር ማድረግ አይችሉም፣ ግን የማጥቃት አቅሙን መቀነስ ይቻላል። ስፒዱን ሎወር ማድረግ ይቻላል ማለት ነው በተለያዩ መድኃኒቶች። ብዙ ጊዜ ከጥቁር ሬስ ይልቅ ነጭ የሆኑ ሰዎችን ያጠቃል። እንዲሁም ያንግ ኤጅ ላይ ነው የሚመጣው፣ ከ20 እስከ 40 ባሉ እድሜ ላይ ማለት ነው። እኔ አንድ ጊዜ ሆስፒታል አንዲት ልጅ አይቻለሁኝ። ነጭ ነች፣ 27 ዓመቷ ነው። 2 ህጻናት ልጆች አሏት። ሰውነቷ ዊርድ የሆነ ስሜት ሲሰማው ወደ ኢአር መጣችና ቼክ ሲያደርጉት ብለድ ወርክ ኤምአርአይ ቼክ ሲያደርጉ ኤምኤስ አለባት። ምንም የምታውቀው ነገር የለም፣ ግን ወቅት አደርጋለች፣ ትሰራለች። ያው ካች አደረጉት ማለት ነው። ስለዚህ ይህች ልጅ ምንድነው የሚሆነው ጣፈንታዋ? ፕሮግረስ ያደርጋል በሽታው፣ ግን አውቀዋለች። ያንን ፕሮግረስ እንዳያደርግ ስፒዱን መቀነስ ነው ማለት የምትችለው እና ነግረዋት በጣም ነበር ያዘነችው። ብቻዋን የመጣችው ልጆቹን ባሏ ይዟል እና በቃ ሌት ከቀን መዝሙር ነበር የምትሰማው። የሚገርማችሁ በጣም ነበር የሚጨንቀው ወደ እሷ ሩም መግባት እና እያሰበችው ያለው ፊውቸሩን ነው። በቃ የመጣ ያለው ፊውቸር አስፈርቷታል። አንዳንዴ ማወቅ ጥሩ ነው አይደለም ያስብላል። እና ብዙ ጊዜ ያንግ ኤጅ ላይ የሚያጠቃ በሽታ ነው ማለት ነው። እና ብዙ ጊዜ ደግሞ ምን ይላሉ፣ ቫይታሚን ዲ እጥረት ያለባቸው ሰዎች፣ ወደ ውጭ መውጣት የማይችሉ ሰዎች ሊያጠቃቸው ይችላል። ኢንፌክሽን፣ ስፔሲፊክ የሆኑ ኢንፌክሽን ሲዘን ያ ኢንፌክሽን ነርቫችን አታክ ሊያደርገው ይችላል። እንዲሁም ፋሚሊ ሂስትሪ፣ እናት ወይ አባት ወይም ደግሞ ሲብሊንግስ በዛ በሽታ ከተጠቁ ያ ቤተሰብ ሊይዘው ይችላል እና ሀይ ሪስክ ናቸው ማለት ነው። ሰሞኑን ይህን እንዳወራ ያደረገኝ የአንድ ፔሽንቴ ልጅ ኤምኤስ አለባት። ሺዝ ዋኪ ታዋኪ ብዙ ነገር ታደርጋለች፣ ግን ታወራለች። በቃ ኤምኤስ አለብኝ እና ኢትስ ካሚንግ በቃ እና እንትኗን ታዩታላችሁ፣ አንዛይቲዋን፣ ዲፕሬሽኗን ስለ እናቷ ስታወራት በቃ እሷ ትበረግጋለች ማለት ሺዝ ጀስት ስኬርድ ነው። እና ማወቅ ጥሩ ነው ላለሁኝ በቃ አይ ቲንክ አለማወቅ ይሻላል መሰለኝ። በቃ ሺ ኢዝ ኢን አንዛይቲ ሙድ ኦል ደ ታይም ማለት ነው። እኛ እኮ የምናወራው ስለ እናቷ ነው፣ ግን እሷ በቃ በጣም ትጨናንቃለች፣ ትጮኻለች ምናምን ነጭ ነች እና አውዝ ላይክ አይ ዊሽ ሴትዮ ባታቆላለሁ። ማወቅ ደግሞ አሴም ታይም ጥሩነቱ ሲምፕተሙን መቆጣጠር እንችላለን። እንደተባለው ፕሮግረስ እንዳያደርግ እንከላከለዋለን። እና ብዙ ጊዜ መልቲፕል ስክሎሮሲስ አውቶ ኢሚዩን ዲስኦርደር ነው። ነርቫችንን የሚያጠቃ በሽታ ነው። በዘር ሊመጣ ይችላል። ያንግ ኤጅ ላይ ይዘናል። ከጥቁር ይልቅ ነጮችን ያጠቃል። ግን ጥቁር ስኪን ያላቸው ሰዎችም ተይዘው አይቻለሁኝ። ብዙ ጊዜ ከታች ጀምርና ከእግራችን፣ በእርግጥ ነርቭ የተጎዳበት ኤሪያ ላይ ሊሆን ይችላል ችግሩ፣ ግን ከታች ከእግር ጀምሮ ወደ ላይ እያጠቃ የሚመጣ በሽታ ነው። ሰዎች ወደ ላይ ሲመጣ ወደ ብላደራቸው ሲደርስ መሽናት መቆጣጠር ያቅታቸዋል። ኢቨን ካካ ማድረግ ያደርጋሉ፣ ግን ኮንትሮል ማድረግ አይችሉም። ስለዚህ ኢንኮንቲነንት ይሆናሉ ማለት ነው። ዝም ብሎ ሳያውቁት ይመጣል። ከዛ ደግሞ ወደ ላይ ሲሄድ ሪስፓራቶሪ አፌክት ያደርጋል። እንዲሁም ደግሞ ያው ስቴፕ ባይ ስቴፕ ወደ ብሬናችን ይሄዳል ማለት ነው እና ወደ ኢንድ ስቴጁ ሊደርስ ይችላል። ለዛሬ ላጋራችሁ ብዬ ነው ወገኖች። መልካም ቀን።